በነገራችን ላይ ለምንድነው ኢዛ መሰሁ الشر ኢዛ መሰሁ الخير ሚለው የፈለገው ቢሆን የፈለገው ቢንደላቀቅ ከጀነት ኒዕማ አንፃር ዱንያ ያለው ኒዕማ ቅምሻም አይሆን ነካውም አይባል። ነብያችን አለይሂ ሰላቱ ወሰላም እንዳሉት ሙእሚን يوم القيامة جنة الله أسكبته سينكرو هل مر عليك بؤس قط بدنيا هيوته يمياسك يم نجار على فوبه أو قال لندي سيلو لا بفتسم ما مر علي بؤس قط بفتسم بهيوته يمياسك فنجار على فوب الدنيا كمنو ميلو يلوان ينعمه بذات هذه دنيا لي سندلاك أكو ينبرو تنسوج جهنم ውስጥ አንድ ጊዜ ነክሮ አውጥቶ ተደስተህ ታውቃለህ በህይወትህ ሲባል በፍጹም በህይወቴ የሚያስደስት ነገር አልፎብኝ አያውቅም ነው የሚለው። ስለዚህ ከዚህ አንፃር ዱንያ ላይ አንተ በጣም የሚመርህ የሚከብድህ ለይታም የሚዘገንንህ የሚመስልህ እንኳን በላ ቢያሳልፍ ከአኺራ በላ አንፃር የፈለከው ቢደላህ ከአኺራ ድሎት አንፃር መንካት ነው የሚባለው። መንካት ነው የሚባለው። إن الإنسان የሰው ልጅ خلق هلوعا ቅጣቢስ ሆኖ ነው የተፈጠረው። ሸር ሲነካው يكون جزوعا በጣም ብስጭት ያለ ተስፋ የቆረጠ ኸይር የማያገኝ የሚመስል አላህን የሚያማርር አረ ጌታዬ ምን አርጌ ነው አረ ጌታዬ ምን አርጌ ነው